ቅመሟ ከአሰርሽ ጋር ተስማምተሽ መኖር ከፈለግሽ እሷ እንዴት ታከብርሽ እንዴት ትወድሽ ከፈለግሽ ይሄንን ቪዲዮ አዳምጪው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ክርስቲያን ወገኖቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ስለ አመዶ ነው የምናወራው። እሷ እንዴት እኛን እንደምታከብረን እነግራችኋለሁ። እሷ አሰሪዎችሽ እንዲያከብሩሽ እንዲወዱሽ ከፈለግሽ የመጀመሪያው መማር ያለብሽ እዛ ሀገርም አረብ ሀገርም ኖርሽ ወዴት መምጣትም የምታስቡ ልጆች ማለት ነው፣ አሽቃባጭ ሆኑ። ማስመሰል ልመዱ። እኛ ኢትዮጵያኖች አንድ ችግር አለብን፣ ማስመሰል አንችልም። እውነቱን ተናግረን ካላስ አዲ ብትቆጣም ተቆጣ ነው፣ ችግር የለብንም። ለእነሱ ደግሞ ማስመሰል ይወዳሉ። ማሽቃበጥ ማለት አሁን መሰለን እንትተኛ ክፍሏ ትሄዳለች ሳ ስትሄድ ታያችኋት ወይ ደግሞ የሆነ ቁጭ ብላ ታያችኋት ተስበሃለ ኸይር ደህና ደሪ በሏት። እንቅልፏ ተነስታ ስታዋት ፈገግ ብላችሁ አሰላሙ አለይኩም በሏት ማለት ነው። ክርስቲያኖቹም ሙስሊሞቹም ሰባህል ኸይር ማለት ያኔ ለማለት ሞክሩ እና ያኔ ፈገግ ስትሉ ይወዳሉ። እና ውድ እህቶቼ እነሱ በአጠቃላይ ስነግራችሁ የእህትነት ምክሬ ስነግራችሁ እነሱ ዝም የሚል ወይ ደግሞ የሚያኮርፍ ሰው አይወዱም። ያኔ ፊትሽ ፈገግ ሲል ነው የሚወዱት፣ እንደዚህ ፊትሽ ጠቆር ሲል አይወዱም። አሁን አንዳንዱ ሰው ዝም የሚል አለ። ዝም ምሳሌ እኔ በራሴ ማውራት አልፈልግም፣ ብዙ ጊዜ ዝም ማለት ነው የምወደው። የዛን ጊዜ እነሱ ምንድነው የሚሉት? አይ አኩርፋለኝ ወይ እንደዚህ ነው ላ እና በአጠቃላይ ውድ ቤተሰቦቼ ውድ ቻናል ተከታዮቼ ፈገግታን ልመዱ፣ ማሽቃበጥን ልመዱ እላችኋለሁኝ። ሲቀጥል ደግሞ እንደዚህ ስለ ባሏ ስለ ወንድሟ የደረሱ ወንድ ልጆች ካሉ እነሱን እንዲያታናግሩ። እሷ የምትላችሁን ነገር አጋናችሁ እንትን በሉ፣ አውሩ፣ አዳምጧት። አይኗን እያያችሁ አዳምጧት። ተዛ ማሻአላህ አጋናችሁ። ወላሂ ይሄን ይወዳሉ፣ ወላሂ ይሄን በጣም ነው የሚወዱት። በቃ ማሻአላህ ለፊ ጉል ወላ ዋው ምናምን ዋው በሏት ማለት ነው። ከዛ እሷም ማሻአላህ እየወደደች ትመጣለች። እና ደግሞ የሷን ህግና ደንብ ጠብቁላት። አሁን ምሳሌ የመተኛት ህግና ደንብ አላትሳ። በሰዓቱ ለመነሳት ሞክሩ፣ በሰዓቱ ስራችሁን ለመስራት ሞክሩ። እሷ የምትጠላውን ነገር ጥሉ ማለት ነው። ምግብ አሁን መሰለን የምግብ ግዴታ ለመብላት ብል ወዲ ኋላ ሳትሉ የመተኛት መኝታ ሰዓት አለ፣ የመነሻም ሰዓት አለ። ያንን ለማድረግ ሞክሩ ማለት ነው። ግዴታችሁን ተወጡ። ምሳሌ የስልክ አለመያዝ ግዴታ አለ፣ ያኔ አትይዥም ታለች መብቷ ነው ሳ። በምግብ ግን አታዛችሁም። የስልኩን የመነሳቱን ግዴታ አለ። ያንን ህግና ደንብ ወቁ ማለት ነው። ሲቀጥል ደግሞ አሰርሽ እንዴት ተወደሽ ስለሽ ደግሞ ሚስጥርሽን ወደኛለህ ብለሽ እንዲያታባከኒ። ምሳሌ የሆነ ዩቲዩብ መስራት ከፈለግሽ ወይ ቲክቶክ መስራት ከፈለግሽ ወይ ደግሞ የሆነ ነገር በብርሽ መግዛት ተፈለግሽ ሀገርሽ ላይ ወይ የሆነ ነገር ከጠፋሽ ለሷ መናገር የለባሽም፣ ለነሱ መናገር የለብሽም። ሚስጥርሽን በውስጥሽ ያዥ ሀቢብቲ። ምክንያቱም ምን መሰለሽ እነሱ እንድትበልጫቸው አይፈልጉም፣ አንቺ እንድታገኝ አይፈልጉም፣ አንቺ እንድትደሰች በጭራሽ በህይወታቸው አያስቡም፣ አይመኙልሽም። ላንቺ ኸይር ነገር አይመኙልሽም። ይሄ የታወቀ ነው። ስለዚህ ምን ማድረግ አለብሽ? ዩቲዩብም የራስሽን ቢዝነስ የሆነ የራስሽን መስራት የፈለግሽውን ነገር በድብቅ ስሪ። እነሱ ታዩ በቃ ተሳቀሽ ነው የምትሞቺው።
አንደኛ ይከታተሉሻል፣ ሁለተኛ ደግሞ ዛሬ እንለቃለን እንዲያትሰውሪ ድምጻችን እንዳይገባ ምናምን የሆነ ያጨናንቁሻል። ስለዚህ እነሱ ምን ይላሉ መሰለሽ? እነሱ ከወደዱሽ በጣም ከወደዱሽ እኔ እንድትወድሽ ያልኩት እየጨቀጨቀችም አዛ እንዳታደርግሽ ነው። እነሱ ከወደዱሽ ማለት ነው አንቺ እሷ አርጂታ ተጡራ ሞታ ልጆቿ ቤት እንድትሰሪ ነው የሚፈልጉት። ላንቺ የሚመኙልሽ ይሄንን ነው። አዎ ይሄንን ነው። አንቺን በጣም ከወደዱሽ ገና የአንድ ወር ህፃን ልጅ ይሄ አድጎ ኢንሻአላህ ተምሮ አግብቶ እሱ ቤት ሄደሽ ትሰሪያለሽ ወይ ደግሞ እሷ ቤት ሄደሽ ትሰሪያለሽ ብለው የሚመኙ ፍጡር ናቸው፣ ከመጥፎነታቸው የተነሳ ማለት ነው። እና አንቺን ከወደዱሽ አንቺም ሰራተኛ ነሽ፣ አንቺም ሰው ነሽ። እንዴ እኩል ነን ሳ እኛ ሰው ሁሉም እኩል ነው። እና እኩል ተሆነ አንቺ ላንቺ ኸይር ነገር አይመኝልሽም። አንቺ ኢንሻአላህ ታገቢያለሽ፣ ትወልጃለሽ፣ ልጆችሽን ትልቅ ቦታ ኢንሻአላህ ይደርሳሉ አይሉም በፍጹም። የሚያስቡት በጣም መጥፎ ሰው ናቸው። በጣም አስተሳሰባቸው ያስጠላል። እና ራስሽን ጠብቂ ማለት ነው። ቢዝነስሽን፣ የራስሽን ስራ የምታረጊው እንደሞዝሽን፣ ምን እንደምትገዢ፣ ምን እንደምትለብሺ፣ ማን እንደምታገቢ ምናምን ስለቤተሰብሽ ምናምን እንዲያተዋራት ስለአንቺ ምንም ማወቅ የለባትም። ድብቁኝ ውዴ። እንኳን እሱ አይደለም ሀታ ለጓደኞች ላበሻም እንድታወሪ ድብቅ መሆን አለብሽ። ድብቅ ምንድነው? በቃ ዝምታን ውደጂ፣ ዝምታን ምረጪ፣ ቁጥብ ሁኚ። ብዙ አታውሪሽ፣ ብዙ አትለፍለፊ፣ ብዙ አታውሪ፣ ብዙ አትለፍለፊ ያልኩት ማለት ነው። እነሱ መጠየቅ ይወዳሉ። በጣም ወሬኞች ናቸው። በጣም ከምነግርሽ በላይ መጠየቅ ይወዳሉ። አይመለከታቸውም እኮ አግብተሻል ወይ፣ ፈተሻል ወይ፣ ልጅ አለሽ ወይ፣ ምን አለሽ፣ ምን ሰራሽ፣ በጣም ወሬ ይወዳሉ። እና ያንን ማዳመጥ ነው፣ መጠየቅ ነው ስራቸው። እና ብትነግሪያቸው ምንም አይጠቅማቸውም፣ ዝምም ብትይ ምንም አይጎዳቸውም። ግን ላንቺ መጥፎ ነው እንጂ የሚያስቡት ኸይር ነገር አይመኙልሽም። በአጠቃላይ እነሱ የሚፈልጉት ስራቸውን እርሚ ልክሽን እንድትሰሪላቸው ነው እንጂ ላንቺ አያዝኑ። ምስጢርሽን እንዲያትናገሪ ማለት ነው። በአጠቃላይ አትናገሪ፣ አታውሪ። የእህትነት ምክሬ ነው። ሲቀጥል ደግሞ ያው ስለ ስራ ነው። የፈለገችበት ቦታ ይዛሽ ትሄዳለች። ግዴታሽን ማወቅ አለብሽ። ግዴታሽን ወቂ። የምትሰሪበትና የማይሰራበትን ቤት ያኔ የእነሱን ቤት ስሪ፣ ልጆቻቸው ቤት፣ ዘመር ቤት፣ የእነሱ በየሄዱበት ቤት አዝጅ ሲሉሽ ማጽዳት የለብሽም። እዛ ቦታ ላይ መናገር አለብሽ። እስካሁን ድረስ የሰማሽ ከሆነ ለምንድነው ላይክ ማታረጊው? ለምንድነው ሰብስክራይብ የማይደረገው የኔ ቻናል? ለማንኛቸውም እኔን ሰብስክራይብ ለማድረግ ወይንም ላይክ ለማድረግ ግዴታ አብርሽና ሩታ መሆን አለብኝ? ያላ አርጉኝ። እኔ በአክብሮት እየጠየኳቸው ነው። አርጉኝ እንዴ! እና ውዷ ቅመምዬ ማለት ነው ግዴታሽ የት ቦታና የት ቦታ እንደሆነ ማወቅ አለብሽ ማለት ነው። ቤቷ እንጂ ደግሞ ሁሌም ታስለመርሻት እንደዛው ነው። የፈለገችበት ይዛ እየሄደች ታጸደሻለች። አረ እሱ ብቻ አይደለም፣ ለምን ባህር አይሆንም? ለጥራቂ ልትልሽ ትችላለች። ለምን የበሩን እንትን ውጭን አይደለም ቤቷን ያንን ሁሉ ልታስጠርቅሽ ልታሰራሽ ትችላለች። ግዴታሽን ማወቅ አለብሽ፣ የት ቦታ መስራት እንዳለብሽ፣ የት ቦታ መስራት እንደሌለብሽ ማለት ነው። እና እስካሁን አዳምጣችሁኝ ከሆነ እስካሁን እያያችሁኝ ከሆነ ላይክ እና ሰብስክራይብ ይገባኛል። ቻናሌን አሳድጉልኝ። በአክብሮት ነው እየጠየኳችሁ ያለሁት። እና በሌላ ቪዲዮ እስከምንገናኝ ያው የተሳሳትኩት ነገር የረሳሁት ነገር ካለ ኮሜንት ማስቀመጥ እንዳትረሱ። እወዳችኋለሁኝ ውዴ ቅመሞች። ቻው ቻው። صلوا على النبي اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد
اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. الحمد لله.